ብዙዎቻችን ልብ የማንለው ወይንም ደግሞ ይጠቅማን ብለን ለማናስበው ስለ ተልባ ፍሬ ምን ያህል ታውቃላችሁ? የተልባ ፍሬ ለሰው ልጅ ምን አይነት ጥቅም እንደሚሰጥ ስንቶቻችሁ ታውቃላችሁ? የተልባ ፍሬ ለሰው ልጅ ከሚያስፈልጉት ዋነኛ ምክንያቶች አንዱ ነው። ስለዚህ የተልባ ፍሬ ምን አይነት ጥቅም እንዳለው በዚህ ቪዲዮ የማጋራችሁ ይሆናል። እስከ ዝግጅት ፍጻሜ አብራችሁን ቆዩ። የልብ ቅርጿን አንድ ጊዜ መንካት አትርሱ። ፎሎ ያደረጋችሁ ደግሞ ፎሎ አድርጉ። መሰል የጤና መረጃዎችን የምለቅላችሁ ይሆናል ማለት ነው። እንግዲህ አንድ ሻይ ማንኪያ የተልባ ፍሬ በውስጡ ተመጣጣኝ የሆነ የካሎሪን፣ ፕሮቲን፣ ካርቦሃይድሬት፣ ፋይበር፣ ቅባት፣ ኦሜጋ 3፣ ቫይታሚን ቢ1፣ ቫይታሚን ቢ6፣ ፎሌት እና ካልሽየም፣ አይረን እና ማግኒዚየምን ጠቅልሎ የያዘ እጅግ በጣም ተአምረኛ ነው። ለጤና የሚጠቅመን ግን በተለይም ደግሞ ለሰው ልጅ ከሚያስፈልገው በኦሜጋ 3 እና በፋይበር ይዘቱ ነው። ስለዚህ ይሄ ተልባ ፍሬ በውስጡ ብዙዎቻችን ልብ የማንለው ወይንም ደግሞ ይጠቅማን ብለን ለማናስብ